እናትህ ጣዖት አምላኪ አረማዊ አባትህ ደግሞ ክርስቲያን ቢሆኑና አባትህ ምንም አይነት የሌለው ድሃ ክርስቲያን ቢሆንና እናትህ ደግሞ በዘመዶቿም የመንግስት ሰው ብትሆንና የአገሪቱ የሰራዊት አለቃ ላድርግህ ብትልህ የትኛውን ትመርጣለህ? የአባትህን ክርስትና ወይስ የእናትህን የሰራዊት አለቃነት? ለዚህ ጥያቄ ምላሽ እንድናገኝ ነገ ሐምሌ 20 የእረፍት በዓሉን የሰማዕትነት በዓሉን የምናከብርለትን የሊቀ ሰራዊት የሊቀ ሰማዕታት ማር ቅዱስ ቴዎድሮስን ተጋድሎ እንመልከት። እውነቴን ነው የምላችሁ፣ ይህ ቪዲዮ የማትጸጸቱበት ቪዲዮ ስለሆነ እስከ መጨረሻ ድረስ ተከታተሉት፣ ለሌሎችም ሼር አድርጉት። ነገ ሐምሌ 20 አቤት አቤት አቤት! ስልጣን፣ ጉልበት፣ ውበት እንዲሁም ደግሞ ዕውቀት በእጁ ሲሆን እርሱ ግን ሁሉንም ንቆ ለአምላኩ ለኢየሱስ ክርስቶስ በመገዛት ሰማዕት የሆነ ታላቅ ቅዱስ ከአንጾኪያ ወገን ከሆነች ከጣዖት አምላኪ እናቱና ዮሐንስ ከተባለ ደግ አባቱ የተወለደው ይሄ ቅዱስ በተወለደ ጊዜ ጣዖትን ማምለክ ልታስተምረው ፈልጋ እናቱ ወደ ጣዖት አዳራሽ ይዘው በሄደች ጊዜ አባቱ ደግሞ ይህንን ተቃወመ። በዚህም የተነሳ እናቲቱ ተቆጥታለችና አባቱን ዮሐንስን አባረረችው። እርሱም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁን ወደ እውነተኛው መንገድ ይመራው ዘንድ ወደ እግዚአብሔር ጸሎት ያደርግ ነበረ። ይሄ ሕፃንም በአደገ ጊዜ እግዚአብሔርም መርጦታል፣ የአባቱን ልመና ረድቶታልና ጥበብን ተማረ፣ ልቡንም ብሩህ አደረገለት እግዚአብሔር። አውላኪስ ወደሚባል ኤጲስቆጶስ ምዶ ክርስትናን ተነሳ፣ ተጠመቀ። እናቱም እጅጉን አዘነች። ይሄ ቅዱስም ጎለመሰ፣ እጅግም ብርቱ ሆነ። በሰራዊቱ ላይም አለቃ አድርጎ ንጉሡ ሾመው። ከምስራቃዊ ቅዱስ ወዳጁ ከቅዱስ ቴዎድሮስ በናርዴዎስ ጋርም በፋርስ ጦርነትን አካሂደው ሙሉ የፋርስ ሰራዊትን በሙሉ ጨረሷቸው። ከጥቂት ወራት በኋላ ግን ኃይላቸውን አሰባስበው የፋርስና የበርበር ሰዎች በሮም ላይ ተነሱባቸው። እጅግ በጣም ብዙ ከተሞችን አቃጠሉ፣ አጠፉም። ይህንንም በሰማ ጊዜ የሮሙ ንጉሥ ዲዮቅልጥያኖስ ተጨነቀ። ወደ ቅዱስ ቴዎድሮስም ሄዶ ምን እናድርግ? እነዚህ ሰዎች እኮ ሊያጠፉን ነው፣ ምን ትመክረኛለህ? አለው። ይሄ ቅዱስም እንደዚህ አለው፣ አንተ የጦር መሳሪያዎችን ወስደህ ለአሽከሮች ስጣቸው፣ እኔ ግን ክብር ይግባውና በፈጣሪ በኢየሱስ ክርስቶስ እርዳታ ተማመናለሁና የጦር መሳሪያ አልፈልግም አለው። ወደ ጦርነቱም ብቻዬን እሄዳለሁ፣ ከሰራዊቶችም ማንም እንዲያግዘኝ አልፈልግም፣ አምላኬን ኢየሱስ ክርስቶስን ብቻ ይዤ እሄዳለሁ አለው። ንጉሡ ዲዮቅልጥያኖስም እነሆ ጠላቶቻችን ወደ እኛ ተቃርበዋልና አንተ የወደድኸውና የፈቀድኸውን አድርግ አለው። በማግስቱም ይሄ ቅዱስ ወደ በርበር ሰዎች ሄዷል። የበርበር ንጉሥም እኛን ልትዋጋን ምን ኃይል አለህ አለው። ይሄ ቅዱስም ወደ በርበር ሰዎች ተጠጋና ትዋጋላችሁን ወይስ በሰላም ወደ አገራችሁ ትመለሳላችሁ አላቸው። እነርሱም በማፌዝ እኛ ከማን ጋር እንዋጋለን? ከአንተ በቀር ለሰልፍ የወጣ ሰራዊት አናይምና አሉት። እርሱም ማንም ሰራዊት ሳያስፈልገኝ እኔ ብቻዬን አጠፋችኋለሁ አላቸው። እነርሱም በማፌዝ ምናልባት ውሻ ልታባረር መጥተህ ሊሆን ይችላል፣ ይልቁንስ ቀልዱን ተወውና አንድ ሰው ከእኛ ምረጥና ከአንተ ጋር መርጦ ይዋጋ አሉት። ያን ጊዜም ይሄ ቅዱስ ከፈረሱ ላይ ወርዶ ወደ ምስራቅ ዞረና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጣዖታትን እስከማጠፋቸው ድረስና የባቢሎንን ዘንዶ እስከምገድለው ድረስ ነቢዩ ዳንኤልን ያጸናኸው አምላክ ሆይ ዛሬም ከእኔ ጋር አሁን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በመላ አካሉ ላይ 3 ጊዜ እያማተበ በሉ እንዋጋ ዘንድ ወደ እኔኑ ክብር ይግባውና እኔ የመድኃኔዓለም የኢየሱስ ክርስቶስ ባሪያው አገልጋዩ ነኝ፣ በእርሱ ኃይልም ሁላችሁንም አጠፋችኋለሁ፣ አንድም የሚቀረኝ የለም እያለ ወደ መሃላቸው በመግባት ለወሬ ነጋሪ አንድ ሳያስቀር ሁሉንም አጠፋቸው። ከዚህም በኋላ አውኪስጦስ ወደሚባል አገር ሄዶ ሰዎች የሚያመልኩት ታላቅ ዘንዶ ሁለት ልጆችን የሚገብሩለት ታላቅ ሰይጣን ያደረበት ዘንዶ ነበረ። እርሱንም ሄዶ ገድሎ የአገሩን ሰዎች በሙሉ ነፃ አወጣቸው። ከዚህም በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብፅ ሄደ። አባቱንም ካገኘው በኋላ አባቱ አርጅቶ እስኪያርፍ ድረስ አብሮት ኖረ። ዘንዶ የተገደለባቸው አገር ሰዎችም እንደ አምላክ ያንን ዘንዶ ያመልኩት ነበርና ወደ ንጉሡ ዘንድ ይህንን ቅዱስ አካሰሱት። ንጉሡም ጠርቶ ለምን ይህንን አደረግክ ባለው ጊዜ ይሄ ቅዱስ የሰማይና የምድር ፈጣሪ አምላካችን የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስን ትተህ ጣዖታትን የምታመልክ አንተ ወዮልህ፣ ወዮታ አለብህ፣ ዘመንህም ቶሎ ያልቃል፣ እግዚአብሔርም መንግሥትህን ፈጥኖ ያጠፋታል አለው። በዚህም የተነሳ ከመሬት ላይ ጥለው ጽኑ ግርፋት ገርፈውታል። ደሙም እንደ ውሃ ፈሷል። አስነስተውም በግንድ ላይ ቸንክረውታል። እጅና እግሩን ቸንክረውት ያሰቃዩት እያለም በዚህ ስቃይ ውስጥ እያለ መድኃኔዓለም ኢየሱስ ክርስቶስ ሊቀ መላእክት ቅዱስ ሚካኤል ላከለትና አይዞህ ወዳጄ፣ በርታ፣ ጽና፣ የአንተ ሥጋ ባለበት ቦታ ብዙ ተአምራቶች ይደረጋሉ። መታሰቢያህን የሚያደርግ ለተራበና ለተጠማ የሚያጠጣ ለታረዘ የሚያለብስ እንዲሁም ደግሞ ለቤተ ክርስቲያንህ ማንኛውንም አቅም የፈቀደውን መባ የሚያበረክት እኔ ኃጢአቱን እደመስስለታለሁ ብሎ ጌታ ቃል ኪዳን ገብቶልሃል አለው። ከዚህ በኋላ ከሹማምንቱም ከሰራዊቱም ከመኳንንቱም ከሕዝቡም እኛን ከጠላቶቻችን ጦር ያዳነንን ዘንዶን የገደለንን ይህንን ሰው ለምንድን እንደዚህ ታሰቃየዋለህ ብለው በንጉሥ ላይ ተነሱበት።
በዚህም የተነሳ ንጉሡ ያለ ርኅራኄ ሁሉንም አንገታቸውን አሰየፋቸው። የብረት አልጋም አምጥተው በታቹ ላይ እሳት አነደዱና በዛ ላይ አስተኝተው እንዲያሰቃዩት አደረገ። እርሱም 3 ደቂቅ አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት እንዳዳንካቸው እኔንም አድነኝ በአለ ሰዓት ያ ውሃ ወዲያው ጸጥ ብሎ ጠፍቷል። በዚያው ቅጽበትም ከሰማይ እንደዚህ የሚል ድምፅ መጣ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ ኃይል የተሰጠህ ቅዱስ ሆይ ጽና፣ በርታ የሚል ድምፅ መጣ። በዚህም ጊዜ ይሄ ቅዱስ ከንጉሡ ፊት ብድግ ብሎ ቆመና አንተ ከሃዲ እፈር፣ ተሸማቀቅ፣ ጌታዬ ኢየሱስ ክርስቶስ አድኖኛልና አለው። የንጉሡ የሰራዊት ጭፍራም ይህንን በተመለከተ ጊዜ ከቅዱሱ አምላክ ከጌታዬ ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም አለ። ወዲያው ንጉሡም ተበሳጭቶ አንገቱን አስቆርጦት ሰማዕትነትን ተቀብሏል። ይህን ቅዱስ እጅግ በጣም ብዙ ስቃይን ካሰቃየው በኋላ አልሞትለት በአለ ጊዜ ራሱን በሰይፍ እንዲቆርጡና ስጋውን እንዲያቃጥሉ አዘዘ። አንገቱን በሰየፉት ጊዜም ከአንገቱ ደምና ወተት ፈሷል። ታላቅ እሳትንም አንድደው ስጋውን በእሳት ውስጥ ጨመሩት። እሳቱ ግን ስጋውን ሊበላው አልቻለም። ይህ እንኳን በአካለ ሥጋ እያለ ከሞተም በኋላ እንኳን እሳት የማይበላው ታላቁ ሰማዕት ሊቀ ሰራዊት የሰራዊት አለቃ ታላቁና ክቡሩ ሰማዕት ቅዱስ ቴዎድሮስ ነገ ሐምሌ 20 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ሰራዊት ከሰማዕቱ ቅዱስ ቴዎድሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጥበቃና ፍቅር አይለየን። አሜን። ይቆየን።